የአባይ ፖለቲካና የትራምፕ ሽምግልና የኢትዮጵያ ሉዓላዊነት በታላቁ የጂኦፖለቲካዊ ሴራ መጋረጃ ስር። ሰላም ጤና ይስጥልኝ ውድ የሀገሬ ልጆች፣ ዛሬ የምንነጋገረው ስለ ድንጋይና ሲሚንቶ አይደለም። ዛሬ የምንነጋገረው ስለ 120 ሚሊዮን ኢትዮጵያውያን ክብር፣ ስለ ጥቁር ሕዝብ ኩራትና በአንደኛው ክፍለ ዘመን ዳግም ሊጫንብን ስለታሰበው አዲስ የዲፕሎማሲያዊ ቅኝ ግዛት ነው። ዛሬ የህዳሴ ግድባችን ስራውን አጠናቆ ብርሃን እየፈነጠቀ ባለበት ሰዓት ከአትላንቲክ ማዶ አዲስ ትዕዛዝ እየመጣ ነው። ፕሬዚዳንት ትራምፕ ልሸምግል እያሉ ነው። ግን ጥያቄው የሽምግልና ነው ወይስ በሉዓላዊነታችን ላይ የተደገነ አዲስ ወጥመድ? ዛሬ በአባይ በቀይ ባህርና በአፍሪካ ቀንድ ዙሪያ የተሰለፉትን የጂኦፖለቲካዊ ሴራዎችን አጥንት በሚሰብር ትንታኔ እንፈትሻቸዋለን። ትራምፕን የምናውቃቸው በንግድ ስሌት ነው። ለእሳቸው ፖለቲካ ማለት ስጥና ተቀበል ነው። በቅርቡ ለግብፁ መሪ አልሲሲ የላኩት ደብዳቤ አንድ ትልቅ እውነት ይናገራል። ትራምፕ ግብፅን እንደ አካባቢዋ ፖሊስ ይፈልጓታል። ለምን? ምክንያቱም ግብፅ በመካከለኛው ምስራቅና በጋዛ ጉዳይ የአሜሪካ ቁልፍ አጋር ናት። ኢትዮጵያ ግን ለትራምፕ ቀዝቃዛ ካርታ ላይ ያለች ሀገር ናት። ትራምፕ የህዳሴውን ግድብ በሞኝነት ፋይናንስ አድርገናል ሲሉ ታሪካዊ ስህተት እየሰሩ ነው። ግድቡ በአሜሪካ ገንዘብ ሳይሆን በኢትዮጵያዊው አርሶ አደር በመምህሩና በወታደሩ ሳንቲም የተገነባ የድል ምልክት ነው። አሁን ሊጫንብን የታሰበው የግዴታ ስምምነት ኢትዮጵያን በገዛ ሀብቷ ላይ ተከራይ ለማድረግ የታለመ ነው። ይህ ሽምግልና ሳይሆን የኢትዮጵያን የልማት ክንፍ ሰብሮ ለግብፅ የውሃ ዋስትና የመስጠት ስሌት ነው። ጉዳዩ ከአባይ ዳርቻ አውጥተን ወደ ቀይ ባህር ማዕከል እንውሰደው። አሁን በ2026 የምናየው ትዕይንት ድንገታዊ አይደለም። ግብፅ በቅርቡ ከኤርትራና ከሶማሊያ ጋር የፈጠረችው ወታደራዊ ግንኙነት እንዲሁም በሞቃዲሾ ያሰፈረችው ጦር ኢትዮጵያን የመክበብ ስትራቴጂ አካል ነው። ሴራው እንዲህ ነው። ኢትዮጵያ ወደ ባህር መውጫ የምታደርገውን ጥረት ለማደናቀፍ ግብፅ የቀይ ባህር በር ትዘጋለች። በሌላ በኩል ትራምፕ በአባይ ጉዳይ እጅን ስጥ ይሉና ይህ ማለት ኢትዮጵያን በሁለት አቅጣጫ መውጫ ማሳጠት ነው። በምስራቅ የባህር በር ፍላጎቷን በሶማሊያ በኩል ማሰር፣ በምዕራብ የአባይን ውሃ ፍሰት በሕግ ቁልፍ ለግብፅ አሳልፎ መስጠት። ይህ የቀይ ባህር አባይ ሰንሰለት ኢትዮጵያን በምስራቅ አፍሪካ ያላትን የኃይል ሚዛን ወይም ሪጂናል ሄጂሞኒ ለመቀነስ የታቀደ ታላቅ ኮንስፓይሬሲ ነው። ብዙዎች የማይረዱት አንድ ምስጢር አለ። አባይ የውሃ ጉዳይ ብቻ አይደለም፣ የኃይል ጉዳይ ነው። ኢትዮጵያ የኤሌክትሪክ ኃይል ማመንጫ ስትሆን የአፍሪካ ቀንድ ኢኮኖሚ ማዕከል ትሆናለች። ይህ ደግሞ ለዘመናት የአባይ ባለቤት ነኝ የምትለውን ግብፅ ያስቆጣታል። ትራምፕ አሜሪካን ፈርስት እንደሚሉ ሁሉ ኢትዮጵያን ፈርስት ማለት ያለበት አሁን ነው። አሜሪካና ግብፅ የፈለጉት የህዳሴ ግድቡን ዓለም አቀፍ ተቋም ወይም ኢንተርናሽናላይዝድ ኢንቲቲ ለማድረግ ነው። ማለትም ኢትዮጵያ ውሃውን በፈለገች ጊዜ እንዳትዘጋው ወይም እንዳትከፍተው ዋሽንግተንና ካይሮ ቁልፍ መያዝ ይፈልጋሉ። ይህ ማለት የኢትዮጵያ መንግስት በራሱ ግዛት ላይ ትዕዛዝ የማያስተላልፍበት ወይም ሻዶ ሶቨርኒቲ መፍጠር ነው። ይህ ሴራ ከናይል ተፋሰስ ሀገራት ስምምነት ጋር በቀጥታ የሚጋጭና ከአፍሪካውያን ለሀብታቸው ያላቸው መብት የሚነጥቅ ነው። ታዲያ መፍትሄው ምንድን ነው? ኢትዮጵያ የትራምፕን የሽምግልና ጥሪ በዲፕሎማሲያዊ ጨዋነት መቀበል አለባት። ነገር ግን ቀይ መስመሮችን ማስመር ይኖርባታል። አንደኛ፣ በሉዓላዊነቴ አልደራደርም ማለት ይኖርባታል። ሁለተኛ ደረጃ፣ አፍሪካዊ መፍትሄን መፈለግ ይኖርባታል። ትራምፕ ሽምግልና በአፍሪካ ህብረት ጥላ ስር ካልሆነ ውጤቱ የአሜሪካ ጥቅም ማስጠበቂያ ብቻ ነው የሚሆነው። ሶስተኛ፣ ውስጣዊ አንድነቱን ማስተካከል ነው። ውድ ኢትዮጵያውያን፣ አባይ ከእንግዲህ ግጥምና ዘፈን አይደለም። አባይ አሁን የዲፕሎማሲ ጦርነት ሜዳ ነው። ትራምፕ የሚወዱትን አምባገነን አልሲሲን ለማስደሰት ሲሉ የኢትዮጵያን የወደፊት ብርሃን ሊያጠፉ አይገባም። እኛም እንደ አባቶቻችን በአድዋ ዛሬም በአባይ ዳርቻ በዲፕሎማሲው ጥበብ ልናሸንፍ ይገባል።